ነገሮች ዳንሳ ያው 3 ቁጥር ስለሞድ የመጀመሪያው ታማኝን ያገኘውት ቀን የመጀመሪያው መጽሐፍ ሳይወጣ ያነበበው እሱ ነው እንደው በዚህ አጋጣሚ ልናገር ብዬ ነው እና የዛች ኢንሲደንት ምንድን ነበረች ኤክሳይትድ ምናምን አይደለም ስፈልግ አገኘው ነው ስፈልግ ኖሬ አገኘው እና አንዱ ይሄ ነው እና በ27 በዚህ በህይወቴ በእድሜ ማን ነው መልእክት አስተላላፊ ሰው ብዬ ሳስብ ታማኝን ያገኘው ስለዚህ ስጠይቀው ፍቃደኛ ሆኖ በሁለት ጉዳዮች ላይ በዚህ በመልእክቱም በጥላሁን ገሰሰ በአርቲስት ጥላሁን ገሰሰ የመጨረሻው ቀን ላይም አስተያየት የሰጠኝ ነው መጨረሻ ቻፕተሩ ላይ አለና ባጭሩ ታማኝ አገናኝ ነው ታማኝ የኔታ ነው ታማኝ ሴልስማን ነው ታማኝ መስኮት ሰባሪ ነው መስኮት ሰባሪ ማለት ፍለፊት ወጥቶ መጋፈጥ ማለት ነው ሌላ ትርጉም እንዳይሰጠው ታማኝ ኤክስትሮቨርት ነው ቶሎ ያዝናል ያለቅሳል ከሰው ጋር ካልበላ ካልጠጣ ሰው ካልተደሰተ ደስ አይለውም ከሱ ደስታ በላይ የሰው ደስታን የሚያስብ ሰው ነው እነዚህ ሁሉ ተደምረው ግን ታማኝ አዳማ ሰው ነው ስለዚህ የነዚህ ድምር ውጤት ነው ወደ ኢትዮጵያ እየሄደ ያለው በልዩ ሁኔታ ታማኝ በየነን ማመስገን እንፈልጋለሁ ባለፉት አመት ከታማኝ ጋር ለ11 ያህል ጊዜ በአይሮፕላን ሄደናል በተለያዩ ስቴቶች 11 ያህል ጊዜ ስንሄድ ለ11 ያህል ጊዜም 11 መጽሐፍ ይዞ ነው ያየሁት እና 11 መጽሐፍ እንዳነብ አድርጎኛል ታማኝና በማበረታታትም መጽሐፍ በማንበብም የኢሳትንም ብዙ ነገሮች ከአበበ ጋር ሆነው የሚሰራ ሰው ነው ስለዚህ ሁለተኛ ምስጋና ማቅረብ ፈልጋለሁ በጥቅሉ እኔ የምቃወመው እንዴት የኪነ ጥበብ ሰዎች በምክር ቤት አየናቸው ከሆነ እጩ ሆኖ መጣ እሱ ትክክል አይደለም በጣም የተሳሳተ ነው ነገር ግን ስለ ግለሰቦቹ ማቀው ነገር የለኝም እኔ ኢንዲቪጁዋሊ ካሙዙ ምን ይመስላል ምን አይመስልም ምን ጥንካሬ ያለው ምን ድክመት አለው ምን አይነት ስነ ምግባር አለው ከምሬ ነው ምላችሁ ማቀው ነገር የለም ግን በመርህ ደረጃ ነምበር 1 የኪነ ጥበብ ሙያተኞች ፖለቲካ ውስጥ መሳተፍ አለባቸው ይሄን አምነን መቀበል አለብን በአለም ደረጃም ያነሳችሁ ነው ሸዋዚንገር ብላችኋል ሸዋዚንገር መሰለኛል የካሊፎርኒያ ገቨርነር ነው ነበር የዩክሬን ያውኑ የዩክሬኑ ፕሬዝዳንት ወር ጠቅላይ ሚኒስትር ፕሬዝዳንቱ እንትን እኮ ነው አርቲስት እኮ ምንድነው ኮሜዲያን ነው ወይስ ምንድነው ብቻ ኪነ ጥበብ ሰው ሮናልድ ሬገን የፊልም አክተር ነው አይደል ሬገን ስለዚህ እነ ሮናልድ ሬገን እነ ሸዋዚንገር ሌሎች እንዳልኩት የዩክሬኑ ጠቅላይ ሚኒስትር ወይ ፕሬዝዳንት ኪነ ጥበብ ላይ ያሉ ኢቭን ትራምፕ ቴንክ ዩ የሆነ ሚዲያ አካባቢ ነበረ ትራምፕ ራሱ አሁን ዩክሬን እንዲሆነ አይደለም አሁን እነዚህ ሰዎች የምክር ቤቱ አንደበት እንዲሆኑ ነው እየጠራን ያለን የኪነ ጥበብ ሙያተኛ ደግሞ ከምንም በላይ ዳይቨርስ የሆነ ዕውቀት አለው ከምሬ ነው የምላችሁ አንዳንዴ ሳትቀርቡ የምናጣጥለው ነገር አደገኛ እኔ ብዙ የታዘብኳቸው ውጭ ሀገር ከመጣው በኋላ በፖለቲካ በመናምን ኪነ ጥበብ ሆኖ ሰማይ ሰቅያቸው የተፈጠፈጡብኝ ሰዎች አሉ በቃ ኔፓ የፖለቲካ ዕውቀት ግን በቃ በአደባባይ ኃይለኛ ኪነ ጥበብ ሰዎች ምናምን ይሆኑ ኃይለኛም ሆኖ ደግሞ በዛ ስታተስ ያገኙዋቸው አንባቢ ሆነው ምን ሆነው ያገኙዋቸው ሰዎች አሉ እኔን መመስከር እፈልጋለሁ ለምሳሌ እኔ ዛሬ አንገናኝም ግን
ታማኝ በየነን ምሳሌ ነው የምሰጣችሁ። በከፍተኛ እርከን ያገኘሁት ሳገኘው ዛሬ ምን አይነት ፖለቲካ አለው ምን አለው እኔ እሱ ውስጥ አልገባው። ግን በእርግጠኝነት የምነግራችሁ የትኛውም አይነት የፖለቲካ መጽሐፍ ኢትዮጵያ ውስጥ ወጣ within a week ታማኝ አንብቦታል። ድንገራችሁ ብዙዎቻችሁ ሰርፕራይዝ እንደምትሆኑ ይገባኛል። የትኛውም ፖለቲካ ከሱ ነው የምንቀበለው ቀጥሎ መጽሐፍ የምንቀበለው። እኔ ባይኔ ያየሁትም መመስከር ስለምፈልግ ማለት ነው። አንድ ገጽ ያልገለጠ ጋዜጠኛ ቃለው አንድ ገጽ ግን በየቀኑ ሚዲያ ላይ ይወጣል። በየቀኑ አንዳንድ ጊዜ ባገኘሁት ሌቭል ያገኘሁት ሰው ማለት ነው። እኔ አሁን ስለ ታማኝ ላወራ አይደለም፣ ግን ሳገኘው በጠበቅኩት ሌቭል ያገኘሁት ሰው ታማኝ። የፖለቲካ አስተሳሰቡ መጽሐፍ ማንበቡ ምናምን ዲግሪ ምናምን ተራ ነገር ነው እውነት ለመናገር ከዛ ኮንሲደር ሳደርገው ማለት ነው። ይሄንን አለመመስከርም ነውር ነው ብዬ ስለማስብ ሰዎች ራሳቸው የሚያሳድጉበት ነገር በጣም በርካታ አለ። በጣም ነው የሚያሳድገው ራሱ ታማኝ። ከማንበብ የሚመነጩ ከማንበብ በዋናነት ከማየት ከማንበብ ምናምን የሚመነጩ ማለት ነው። ዴይ ቱ ዴይ ደግሞ ፎሎ አፕ በማድረግ ስለዚህ ሁሉንም ወስደን አንድ ቅርጫት ውስጥ አንክተታቸው። በጣም ሰማይ የሰቀላቸዋቸው የኪነ ጥበብ ሙያተኞች ስሜት ብቻ የሚነዳቸው ደግሞ አሉ። እነዚህ ከሌ አሁን እሱን አላነሳም። ስሜት ብቻ የሚነዳቸው ዕውቀት ኔፓ የሆኑ ደግሞ አሉ። ኢንደ ኦፖዚት ማለት ነው። ስለዚህ እኔ ባጭሩ የኪነ ጥበብ ሙያተኞች መሳተፍ አለባቸው። ይሄንን ነው በመርህ ማስቀምጠው። ብዙ ስለ ካሙዙ የሚባለው ብዙ ሲነሳ ይቻለው ሪዘርቭድ ነኝ እኔ ፐርሰናሊ ኢንቴግሪቲውን አላቅም። ከኪነ ጥበብ ሙያተኞች ጋር ያለውን ግንኙነት አላቅም። ከመጣ ደስ ይለኛል። በዚህ አጋጣሚ ኦፊሻሊም ቢመጣ ከሆነ ለምን ፖለቲካ እንደመረጠ ለምን ምክር ቤት መምረጥ እንደፈለገ ከኪነ ጥበቡ ሙያተኞች ጋር ያለው ግንኙነት ወዘተ ማወቅ ፈልጋለሁ። ኢቭን ሲመለምሉት መልማዮቹ ከሱ ኮንቴክስት ከመለመሉ መልማዮቹ ማወቅ ፈልጋለሁ። የቀድሞ የኢትዮጵያ መከላከያ ሰራዊት የምድር ጦሩም አየር ኃይሉም ባህር ኃይሉም ፖሊስም ያልጠቀስኳቸውም ካሉ ሲነሱ ሁለት ሰዎች ከፊት ለፊት ይመጣሉ። ሁሌም ሁለት ወንድማማቾች፣ አንደኛው ታማኝ በየነ ነው። ሁለተኛው አንተ ነህ። ስላለህ አይደለም የምናገረው። ባይዘው ዴይ ዋን ኢሳት ከመጣው ጀምሮ እና ከተገናኘን ቀን ጀምሮ ከአንደበታችሁ የኢትዮጵያ መከላከያ ሰራዊት የቀድሞ ወጥቶ የሚያውቅ አይመስለኝም። የታማኝ ከበፊትም በኢትዮጵያም እያለ ይታወቃል። አንተም በተለያየ አጋጣሚዎች እና በሙዚቃዎቹም ጨምሮ የምታነሳቸው በውይይቶቹ የምታነሳው ይታወቃል እና ሁለታችሁን ከዛ ነጥዬ ማየት አልችልም። ወደ ኢሳት እንደመጣው ሁለት ዶክመንተሪ መጀመሪያ እንደምሰራ ሳስብ አንደኛው የመለስ ሞትና የኢሳት ፈተና የሚል ነበር። ሁለተኛው ወደኋላ መውደቅ ትዝ ይልህ እንደሆነ አንተም ነበርክበትና አማካሪ ታማኝ ነበር። 3 ወር የፈጀ እንትን ነው እና የመጨረሻው ላይ
እንደ ልጁ ነበር ያለቀሰው አስታውሳለሁ። እኔ ዘላለም ኤዲተራችን እና እሱ ነበረ ተቀምጠን ያየነው። በተለያየ ምክንያቶች አንዱ ብቻ ነው የተላለፈው። የማኔጅመንቱ ችግር አይደለም ባይዘው ባለፈው ሳነሳ ማኔጅመንት ምናምን ሰው ከመሰለው የማኔጅመንት ችግር አይደለም የወቅቱ የተቋረጠው የተለያየ ምክንያቶች ናቸው። እና እንደ ልጁ ነው ያለቀሰው ታማኝ። ራሱ ነው ፕሮዳክሽኑኖቹን ያመጣቸው ዶክመንተሪውን የመገጣጠምና አንዳንድ ጥናታዊ ነገሮች ነው የሰራውበት። ስለዚህ የኢትዮጵያ የቀድሞ መከላከያ ሰራዊት ሲነሳ እነዛ ህይወታቸውን ያጡ ብቻ ሳይሆን በሰራዊት ውስጥ ተሳትፈው ለኢትዮጵያ ሉዓላዊነት የወደቁትን ብቻ ሳይሆን እንዲበተን የተደረገው ግማሽ ሚሊዮን ሰራዊት ብቻ ሳይሆን በረሃብ በእርዛት ጨዋነቱን አሳይቶ መሳሪያውን እየሰጠ ምግብ እየጠየቀ የሄደውን ሰራዊት ብቻ ሳይሆን በዚህ ክብር ውስጥ በልዩ ሁኔታ ታማኝ በየነ እናንተን ተጨምሮ መታየት አለበት ብዬ ማሰብ ፈልጋለሁ። ይሄ ከልቤ እና ከምሬ የምናገረው እና የምመሰክረው ነው። አዶናይን ይዘህ የምትሰራው የገጽታ ግንባታ 10 ታማኝ በየኖችን ይዘህ ከምትሰራው የገጽታ ግንባታ ይበልጣል በዚህ ዘመን ላይ። ከምሬን ነው የምናገረው። ፎር ሹር አይከፋውም ታማኝ። ደግሞአለሁ 10 ታማኞችን ይዘህ ታማኝ በየኖችን ይዘህ ገጽታ ግንባታ ሰራለሁ ከምትል አንድ አዶናይን ይዘህ ብትሰራ ይበልጣል። ሪያሊቲው እሱ ነው።